ቆዳው ይበለሻሻል። ማታ ላይም ቲያን የተበላሸውን ቆዳውን ለማከም ዘይት ትቀባዋለች። ይህን ዘይት ማግኘትም ቀላል አይደለም። ነገር ግን ለሱ ሲሆን ቲያን አግኝታለታለች። ዣንም ቲያን እንደምትወደው ማሰብ ይጀምራል። በቀጣይም ቀን ዣን ወደ አንድ ሐይቅ ዳርቻ ሄዶ የማይታወቅ ሰው ስም ይጠራል። ከዛም አንድ ድራገን ከውሃ ውስጥ ይወጣል። ዣንም ድራገኑን ለማግኘት ነበር የመጣው። ምግብም ይሰጠዋል። ቲያንንም እንደወደዳትና ሌላም ነገር ይነግረዋል። በቀጣይ ቲያን የአባቷን መጽሐፍ ለዣን ትሰጠዋለች። መጽሐፉም ስለ ኩንግፉ ሲሆን ታዋቂ እንዲሆንም ትፈልጋለች። ከዛም ጂሃን ለውድድሩ ራሱን ማሰልጠን ይጀምራል። ነገር ግን አንገቱ ላይ የሚያደርገው ጌጥ በድንገት መብራት ይጀምራል። ያንንም አባቱ ሲሆን የሰጠው ታላቅ ኃይል እንዳለውም ነግሮታል። ነገር ግን ድንጋዩ አንተን እንዲቆጣጠር ስለሚችል ጉድጓድ ውስጥ መጣል አለብህ ብሎ ነግሮታል። ከዛም አሁን ወደ ገደል ለመጣል ያስባል። ነገር ግን ሊጥለው ሲል አንድ ጦጣ ትመጣበታለች። እሱንም ማባረርም ትጀምራለች። ዣንም እየሮጠ በድንገት አደናቅፎት ይወድቅና ትልቅ ሐይቅ ውስጥ መስመጥ ይጀምራል። ነገር ግን